عبدالله عبدالله أبيت أباي نا وندمهن ترتنا فاروق فاروق أبيت أباي يتراهنو تولو بل ይሄው መጥቻለሁ ባባ። አቤት አባዬ። ሰላሙ አለይኩም። ወአለይኩም ሰላም። ልጆች ቁጭ በሉ እስቲ። ዛሬ የጥያቄ ቀን ነው። እሺ ሁለታችሁም ጥያቄ ትጠየቃላችሁ። እሺ አባዬ። መጀመሪያ አብደላ። እሺ አባዬ። ከዛ ፋሩቅ ትጠየቃለህ። መርሐባ ባባ። አብደላ ላኢላሃ ኢለላህ ማለት ምን ማለት ነው? ላኢላሃ ኢለላህ ማለት አይ ላ ማዕቡደ ቢሐቅን ኢለላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ማለት ነው። አርካኑ ላኢላሃ ኢለላህ ስንት ነው? አርካኖቹ ሁለት ናቸው። ነፊና ኢስባት፣ ማጽደቅና ውድቅ ማድረግ ማለት ነው። ላኢላሃ ስንል ነፊ እናረጋለን፣ ኢለላህ ስንል እናሰብታለን ማለት ነው። ሹሩጡ ላኢላሃ ኢለላህ ስንት ነው? ሹሩጦቹ 7 ናቸው ይላሉ። የመጀመሪያው አልዕልሙ አስሲድቁ ወልኢኽላሱ ወልኢንቅያዱ ወልቀቡሉ ወልመሐበቱ ወልኩፍሩ ቢማ ዩዕበዱ ሚን ዱኒላህ። እነኚህ ናቸው